ሰላም ጤና ይስጥልን የተከበራችሁ ቤተሰብ። እቺ እህታችን እኔ ግን በጣም አሳዝናኛለች። ለምን እንደሆነ አላውቅም። እውነትም እንዳሏት ታማ ይሁን ግን ደግሞ ስታወራ ጤነኛ ሰው ነው የምትመስለው። ሳሪ ስታወራት ከሳሪ ጋር ስታወራ በእርግጥ የሆነ ስታወራ የምታቀላቅላቸው ነገሮች አሉ። እንዲሁም ደግሞ ትቸኩላለች። እነሱ ግን ከስልኳ ላይ መረጃ ለማግኘት ፈልጎ ስልኳን አልሰጥም ብላለች። ለምን ይሆን ስልኳን የደበቀችው? ምናልባት ፈርታ ነው ብዬ አሰብኩኝ። አንዳንድ ጊዜ የሆነ አይደለም የሰው ሀገር ላይ ሆናችሁ የራሳችሁ ሀገር ውስጥ ሆናችሁ እንኳን ፍራቻ ነገር ትፈራላችሁ። ከሆነ ነገር የተያያዘ ነገር የሆነ በቃ ሌላ ነገር የሚመጣብኝስ ብላችሁ የምታስቡ ነገር አለ። እንግዲህ አብሯት ያሉ ሰዎች ደግሞ በጣም ነው የሚከብዱ፣ ግን በእውነት ማለት ነው ሁል ጊዜ እነ ሳሪ ጋር እነ መሲ ጋር የሚመጡት ችግሮች በጣም ነው የሚያሳዝኑት። በእውነት ውድ እህቶች የራሳችሁን ጠብቁ። በሰው ሀገር ላይ የፈለገ ነገር ቢሆን ማለት ነው በቃ ችግር ውስጥ ላለመግባት። አሁን አንዷ እንግዲህ አላይን አካባቢ ሞታለች እየተባለ ነው። በእውነት በጣም አንዳንዴ እናሳዝናለን። የሰው ሀገር ላይ ወጥቶ መቅረት ምክንያቱ እንኳን አይታወቅም እኮ ታውቃላችሁ አይደለም? ምን ሆኖ ሰው ወጥቶ እንደሚቀር ምን ሆኖ እንደሞተ ቤተሰብ ጸጸት፣ በቃ ጸጸት ለቤተሰብ ሁሌ። ስለዚህ የተሰጣችሁ መድኃኒት ወይም ደግሞ ራሳችሁን አንዳንዶች ልጆች በእውነት እኔ እንደውም ይበልጥ ይሄንን ለመናገር ነው የመጣሁት። አንዳንድ ልጆች ራሳችሁን ትንሽ ሲያማችሁ ሄዳችሁ ሮጣችሁ መንገድ መድኃኒት የምትወስዷላችሁ። ራሳችሁን ስላመማችሁ ብቻ ወይም ደግሞ ብርድ ስለተሰማችሁ ብቻ መድኃኒት አትዋጡ። መድኃኒት ስትወስዱም ደግሞ ሐኪም ቤት ድረስ ሄዳችሁ ተመርምራችሁ ሐኪሙ የሚሰጣችሁን መድኃኒት መዋጡ ነው የሚሻላችሁ። እነሱ ለራሳቸው የሚጠቀሙትን መድኃኒት ነው የሚሰጡት። ለደም ግፊት፣ ለስኳር፣ ለተለያየ በጣም ከባድ መድኃኒት ነው የሚጠቀሙት እነሱ። ያንን አንስተው ነው ያንን መድኃኒት ዋጪ ብሎ የሚሰጣችሁ። ስለዚህ እናንተ መድኃኒት ስለሆነ ብቻ ስለታመማችሁ ብቻ አንስታችሁ አትዋጡ። እግዚአብሔር ካላለ ቀናችሁ ካልደረሰ አትሞቱ። ገና ለገና ስለታመማችሁ ራሴን ምናምን ብላችሁ እኔ አልችልም አለ መድኃኒት አትበሉ። የምሬን ነው ምላችሁ። የእነሱ መድኃኒት ለብዙ በሽታ የታዘዘላቸው ነው። ስለዚህ የእነሱን ደግሞ እናንተ አንስታችሁ ማውጣት አትችሉም በፍጹም ማለት ነው። ለእነሱ የታዘዘ መድኃኒት ለእናንተ ሊሆን አይችልም። ደግሞም ራስ ምታት ምን መድኃኒት ያስፈልጋችሁ? ቦን አበሻ ብዙ ነገርን ያውቃል እኮ አበሻ ብዙ መድኃኒቶችን ያውቃል በራሱ። በቃ የሆነ ጉንፋንን ቢይዛችሁ ቤት ውስጥ ሆነ ነገር ሰርታችሁ ነገር አፍልታችሁ ጠጥታችሁ ከዛ ነገር ትንሽ ራሳችሁን መጠበቅ ነው እንጂ የእነሱን መድኃኒት እንደው ዝም ብላችሁ አትዋጡ ውድ ቤተሰብ።